ታውቃለህ በቀን 2-3 ሰዓት ለሶሻል ሚዲያ ላይ ነበርኩ። ግን አንተ አሁን ከረንትሊ ምን ላይ የምታየው መሰለህ? ፖድካስት ብዙ ጊዜ ፖድካስት ነው ብዙ ጊዜ የተለመደው እና ስኬታማ ሰዎችን ታያለህ ወይ እንዴት አደረገው ይሄ እኮ የዛ ሰውዬ ባለ ሀብት ነው ምናምን እና አታምንም። ታውቃለህ እንዴት ሆነ የሚለውን ነገር አታምንም። እና እነሱን ያደረጉትን ዱፕሊኬት የምታደርግ ከሆነ ሁሉ ጊዜ መንገድ እንደሚጠፋብን የሌላ ሰው እኔ ማድረገውን ነገር አንተ ኮፒ ካረግ ሎስ ታረግ ማለት ነው። ለዛ ነው ብዙ ሰዎች ማንም ሰውን አትከተሉ እና የሚለው ለዛ ነው። እና ሪላይዝ ማድረግ ያለብን ማለት ነው ፖድካስት ላይ ቁጭ ብለው የሚያወሩ ሰዎች ብዙ ጊዜ የራሳቸውን ላይፍ እየነገሩ ነው ማለት ነው። ህይወታቸውን ያለፉትን ላይፍ እና አንዳንዴ እኔ ላይ ምን ሊሚቴሽን ፈጥሯል መሰለህ? እነሱ ካለፉትን ላይፍ የግድ እኔ ማለፍ አለብኝ ነው። ለምሳሌ ችግሮቻቸውን ስታይ አይደለ ችግሮች ከመጥፎ ተነስተው ላይ ሲደርሱ ማይንድ ምን አዶፕት አደረገ መሰለህ? ምን ፕሪንሲፕል የግድ እዛ ሎ ሌቭል ላይ ደርሼ የግድ ወደ ላይ መምጣት አለብኝ የሚለውን ወይም የግድ ወዳቂ ሆኜ ወደ ኋላ ተመልሼ ወደፊት መምጣት ያለብኝ የሚለውን ነገር ጭንቅላቴ ውስጥ ከቶብኝ ነበርና ያንን ነገር ከብሬኔ ለማውጣት የሆነ ያሳለፍኩት ነገሮች አሉ። የሆነ ራሴን ጆርናል አድርጌ ምናምንና ፖድካስት ውስጥ አንደኛው ብዙ ጊዜ ማድረግት ነገር ይሄ ነው። ሌላኛው ደግሞ ኢንተርቪው፣ ይሄ ሴም ቲንግ ነገር ነው። የሰዎችን ኢንተርቪው እያየህ ምናምን ታውቃለህ አንዳንዴ ትማራለህ አይደል? የሆነ ሌሰን ትማራለህ ወይ አድርገዋል። የሆነ ጊዜ እኔ 18 19 20 ዓመት እያለ ምን ነበር መሰለህ ስማኝ፣ ህይወቴ ላይ በቃ እነሱ ያደረጉትን ነገር አደርጋለሁ። ሰዓቱ ሲደርስ ያልኩት ሰዓቱ ሲደርስ ግን ታውቃለህ መቼም ሰዓቱ አልደረሰም ማለት ነው። ሰዓቱ መቼም አይደርስም አንቲል ማለት አንተ ኤክስኪዩት ካስካላረከው ድረስ ወይ ይሄን ፖድካስት አይቻለሁ ይሄን ነገር ግን ብዙ ጊዜ ፖድካስት በማየት ኢንተርቪው በማየት ነገር ራስን አትገነብም እንጂ ጀስት አክሽን ስቴፕ ካላረክ ማለት ምንም ነገር ላይ ኤክስኪዩት ሳታረግ ነገሮችን ባይፓስ እያደረግ በምትሄድበት ሰዓት ምንም ነገር ጀስት ክፍት እንደማይሆንልህ ነው ከፖድካስቶች ከኢንተርቪዎች የተገነዘብኩ። ታውቃለህ አንዳንዴ ስለ ላይፍ ልትማር ትችላለህ። አንዳንዴ ሰዓትን ዌስት ያደርጋል ዩቱብ፣ ምክንያቱም ሪኮሜንዴሽን ይሰጠዋል። ውይ ይህን ቪዲዮ አየህ እንዴ እስቲ በዛው ይሄን ይላል። አንተ ደግሞ ውይ ይሄ ከኔ ጋር ይገናኛል፣ ምክንያቱም አልጎሪትም አንተን ስላወቀ። እና ሶሻል ሚዲያ ብዙ አይነት ነገር ኢንዶክትሪኔት አድርጎናል። አለም ብዙ አይነት ነገር ማለት ነው። ለምሳሌ አንዳንድ ሪሌሽንሺፕ አድቫይስ ዩቲዩበሮች አሉ ኢትዮጵያ ውስጥ እና ምን ያህል ምሳሌ 5 ስቴፖች ለመማረክ ምናምን እና ብዙ አይነት ጊሚኮች ትሪኮች ይሰጠዋል። እና ስቲል ማለት ነው ነገር ቶፕ ኦፍ ማውንቴን መቀመጥ ትችላለህ፣ የተራራው ጫፍ ላይ መቀመጥ ትችላለህ። ይሄ አድቫይሶች አይጠፉም ከቡኮች ምናምን፣ ግን ፕሪንሲፕሉ ብነግርህ ማለት ነው ስለ እነዚህ ትሪኮች አይዲያዎች ፕሪንሲፕሉ ብነግርህ እንዴት ብዬ ነገር ለምሳሌ በሌየር ካየህ ነው የመጀመሪያው ሰርፌስ ሌየር ካየኸው ይሄ ኮንፊደንቱን እንደዚህ ቁም እንደዚህ አድርግ ምናምን የሚለው ነው። ሁለተኛው ሌየር ደግሞ ሌላ ነው። ሶስተኛው ሌየር ደግሞ ውስጥ ቢልድ ራስን ሰልፍ ቢልድ አድርግ ነው ሲስተማቲካሊ ማለት ነው። ሶስተኛውን ከሰራክ ምንም ያክል ምንም ማለት ነው አታቆም። ሁለተኛውንም የመጀመሪያውንም እየሰራ እንደምትመጣ 100% እርግጠኛ ነኝ። ይሄ ነው እዛ ነው ዩቲዩብ ኢንዶክትሪኔት አድርጎናል ብዬ ብዙ ምነግርና ሶስተኛው ደግሞ ያው እንደተለመደው መጽሐፎች ናቸው። መጽሐፎች ቢውልድ ያደርጋል አለ። እስካሁን ከመጽሐፍ የተለየ ባዲንግ አይቼበት አላውቅም። ግን ምን ውስጥ ትገባለህ መሰለህ ህይወት ላይ ሁሉን ነገር ማወቅ አለብኝ የሚለው ትላንትና ማታ ነው ሪላይዝ ያደረኩት። ታውቃለህ ብዙ አይነት መጽሐፎች አነብ ነበር እና ለምን እንደማነብ አንዳንዴ ሪላይዝ ሳላደርግ ነው ማነበው። አንዳንዴ ደስ ብሎኝ ነው ማነበው፣ ምክንያቱም ህይወቱ ደስ ስለሚል ወይም ያ ነገር ራሴን ቢልድ አፕ ስለሚያደርገኝ ማለት ነው። እና ግን
ያላወቅኩት ነገር ምን መሰለህ? ራሴን ሳወራ ሁሉንም ኖሌጅ ለማወቅ ፈልጌ ነበር። ለምንድን ነው ድሆች ድሀ ብለው የሚቀሩት? ሀብታሞች እዛ ሀብታም ሆነው የሚቀሩት ለምንድን ነው? እንደዚህ አይነት ሰዎች እንደዚህ አይነት ትሬቶች አሉት፣ እንደዚህ አይነት ባህሪዎች አሉት ምናምን ብዬ አይ ነበርና በቃ ሁሉንም ለማወቅ በህይወት ላይ እንዳልሞክር ሁሉንም ለማወቅ ማለት ነው። ለዛ ቡኮች አንዳንዴ ፌል የሚያደርጉት ሁሉም ነገር ይሰጥናል ብለው ከምታስብ ታውቃለህ። ቡክ ውስጥ ማለት ነው ካየኸው ኢሞሽን ከፍ አድርገው የሚናገሩት ኦልሞስት 80% ማለት ነው ጀስት ውሃ ነው። የሆነ የተለየው 20% ምናምን ቫልዩ ያለው ማለት ነው። ብለዱ ጠቃሚ ነገሩ ያለው እዛ ላይ ነው። እና ፖድካስት፣ ኢንተርቪዎች፣ መጽሐፎችን ሌሰን ታገኝባቸዋለህ። ግን ታውቃለህ ሁሉም ነገር ፍሎዎች አሉት የሆነ ነገር ላይ ዳውን ሳይድ እንዳሉት ማለት ለምሳሌ ከዚህ ሪኮርድ ከማድረገው ዩቱብ ቪዲዮ ብዙ አይነት ዳውን ሳይዶች አሉት። አላውቅም ዳውን ሳይዱ ጥጥዬ ነው ሪኮርድ ማለት ለዛ ነው ለኔ ያንን ነገር ሪላይዝ አድርግ ምልክ ብዙ ነገር ትገነዘብበታለህ። ከነዚህ ነገሮች ግን የመጨረሻው ነገር አክሽን ነው። ካልተገበርከው የትም ቦታ ሄድ ምንም ያክል የሁሉ ኖሌጆችን የሚያሰባስበኝ ማለት ታውቃለህ። ስለ ኢንቨስቲንግ ተምሬ ነበር። ኢንቨስት ስለ እንደ ስቶክ ማርኬቶች ላይ ክሪፕቶ ምናምን ሳይሆን ስቶክ ማርኬቶች ላይ እንዴት ኢንቨስት እንደማድረግ ታውቃለህ። ግን የዛኔ አልተጠቀምኩበትም። ግን ለምን እንዳነበብኩት ታውቃለህ? የሆነ ዩቱብ ቪዲዮ ላይ እንደዚህ አይነት ቪዲዮ አይቼ ነው 20 ቡኮች ለማንበብ እንደዚሁ ኢንትረስቲንግ ነገር ነው። እና ያን ነገር ተሄደ ነገሮችን አክሽን ካልፈጠርክባቸው የትም እንደማትሄድ